እና ዴቭ የለም እንዴ ተብሎ ሙሉ ጀማ አዲስ አበባ ዋና የሚባሉት አይወጡ እኔ ካልመጣሁ እና የዛን ቀን የመጨረሻ ቀን የኔ መኪና ነዳጅ አልነበረው እና በጀሪካን ነበር ነዳጅ በሞተር ሳይክል ተይዞልኝ የመጣውና ገና አልሞላንም ስራው ሊሰራ ነው ስለዚህ የነገርኳቸው ሌላኛው መኪና ውስጥ ገብተው እንዲወጡ ነው እኔ ድንገት መኪናው ሊቆም ይችላል ስራው አስቸኳይ ነው መኪናውን ነበር የተነገራቸው ይዘው እንዲሄዱ ግን ድንገት ነገሮች ሲበላሽ ያዘው ሌባ ሲባል ተንደርድረው እኔ መኪና ውስጥ ይገባሉ ጋንግስተር እኔ መኪና ውስጥ ሲገቡ ሊትራሊ እኔና ከጎኔ የተቀመጠው ልጅ ወንበራችንን ለጥጠን ነው እንደዚህ የምንከታተልሽ እና ተንደርድሮ ሲገቡ ወንበሩ አልተመቻቸውም በሩን ከፍቶ ሲገቡና እርስ በርስ ተደራርበው ነው የገቡት 4 ልጅ ከኋላ ገባ አንዱ ከፊት ገባ which is መኪናው ሃንድል መጫን ከሚችለው ኃይል በላይ ነው የሆነበት እና ተዘጋጅቼም ለመውጣት አልተዘጋጀውም ሊትራሊ ያየን ነው ድራማው ገና ስራው ሲጀመር ማለት ነውና እኔ ላይ ዘለው ሲገቡ ቀጥታ መውጣበትን መንገድ ስላላመቻቸው ቀጥታ መንዳት ነበርና ልጆችም በእግራቸው የሚሮጥ ልጅ ነበር አንድ በጣም ወደው ጓደኛዬ አሁን ይሄንን ቪዲዮ ካየ ያውቀዋል እሱ ምን እንደሆነ እማኝ እሱም እንደዚሁ ተፈርዶበት ወደ 7 አመት ገደማ ዳገት ጠጥቶ የወጣው አንዴ ደብረ ብርሃን አንዴ ምናምን ታስሮ ነው የወጣውና እማኙ ሲሮጥ በድንጋይ ሲመቱት መኪናው እንዳለ መስታወቱ ረግፍ አለ ማየት ራሱ አልችልም የግንባር መስታወት ተረግፏል የጎኑ ረግፏል ኋላ ቶክሲ የተተኮሰ ነው በድንጋይ የሰፈሩ ሰው በሙሉ ወጥቷል የሚሄድበትን መንገድ አላቀም መኪናው ከክብደት በላይ ጭነናል አንድ ጓደኛዬ በጎን እየሮጠ ነው ይሄ ሊትራሊ ፊልም ሊመስል ይችላል ሪል ላይፍ ስቶሪ ነው አፍጋኒስታን ይሄ ቴሮሪስት በቃ በፊልም የምናየው ጋንግስተር ህይወት እንደምንኖር እዛ ጓደኛዬ እንደዚህ ነው እየሮጥኩኝ ያ ሁሉ ጀማ ያለ እንደዚህ ነው ከፍ ያደረኩት በመስኮት ከዛ ክብደቱን ስላቻሉት ድንጋጤ ላይ ስለነበር እሱ ሾልኮ ገባ በጋቢና እንዴት ብይልንዳ ሰውነቱ እንደዚህ ነው ጭንቅላቱ የሚቀጥለው ጋቢና ላይ ነው እግሩ ውጪ ነው ያለው መሪው መያዝ አልችልም ጀምስ ቦንድ እንዳለ ድንጋይና ዳን የሚወርደው የጥይት ሩምታን የሚወርደው እና የዛ ሁሉ ጀማ መጨረሻ አንድ ሹፌር ላይ እኔ ላይ ነው የሚሆነው እና የዛን ቀን በጣም የተሰማኝ ቀን ነው ምነግርሽ እንዴት እና እየነዳው ከስር መሪውን ያስኩት ከስር መሪውን ይዤ እየወጣን እያለ ፒስታ መንገድ እየወጣን እያለ አረገው ምክንያቱም ሁለት ሰው ጋቢና አለ እሱ ሶስተኛ እንዲገብቷል እግሩ እዚህ ላይ ነው ያለው አይመችም ለመንዳት ኤን ላይ ሲያረገው መኪናው መሄድ አቆመ ይላል በቃ አይሄድም ከዛ በጣም ብዙ ዱላ ቀመስን ስንቀምስ እንደምንም አድርገህ ዲል ያርገው ተባባልን ከዛ ሳቦስ ተመካክረው እሱም ሹፌር ስለሆነ ሲስበው ሲገባልን ማርሹ ወጣ ከዛ ሰፈርና እንደ እኔ የተማርኩ ሰው ነኝ እኔ ምሳም ሰው ነኝ ቤተሰብ ያለኝ ሰው ነኝ ልጆች ያሉኝ ሰው ነኝ ከደህና ፋሚሊ የመጣው ሰው ነኝ ለምን በየሄድኩበት ጥይት በየሄድኩበት ድንጋይ በየሄድኩበት ሌብነት በየሄድኩበት እስር ቤት እናቴን ማስለቀስ ይሄ ላይፍ በቃ መረረኝ አልኩኝ ይብቃኝ ይሄ ላይፍ በቃኝ ለራሴና ልጆቹን ሸኝተን ቤንዚላችንን ሞልተን እነሱ ራይዳቸውን ይዘው ሄዱ እኔ የደቀቀ መኪና የተንኮሻኮሸ መኪና ይዤ በጥይት የተበሳሳ መኪና ይዤ ወደ ቤት ዋቴ ስገባ ባለቤቴ አታውቅም ይሄንን ያው ደስተኛ አይደለች በህይወት ዘመኗ በማረገው ነገር ታው ትለኛለች በጣም ነው የምታለቅሰውና በድላታለውና ተሳዝነኝ ነበርና በመጨረሻ ቀን ያለቀስኩ ገብቼ ስምየተኛው ጧት እሷ መኪናው ልታሰጠው ስትወጣ መኪናው ሊትራሊ ግማሽ ፓርቱ የለም ደንግጣ መኪናው ውስጥ ስታይ የጥይት ቀላዎች ሁሉ አሉበት መኪናው ውስጥ ነው እንዴ ሰው የቀረ ከዛ ደንግጣ አፍሳ ይዛ መጣችና ቡቡ ይሄ የምር ጥይት ነው አለች በጣም ስለለመድኩት ለኔ ኖርማል እና ቀና ብያይቻት እንደዚህ አው ጥይት ነው ይያት ነኝ ከዛ ስቅስቅ ብላ እግሬን ይዛ አለቀሰች ከዛ አንድ ዘዴ ሰየደች ኢዘር ከአንድ ሱስ ወይም ደግሞ ቃት ኢዘር ያንን ሁኔታ መጥላት አለብሽ ኮምፕሊትሊ ኦሬልስ ደግሞ ያንን ነገር ማስቀየም መቻል አለብሽ ስለዚህ እሷ ምን መረጠች ልጆቹን እናስቀይማቸው
ልታቀያይመን ወሰነች። ኦኬ ያ የኔ ህይወት ተርኒንግ ፖይንት ነበረ እና ሌላ መኪና እንከራይ እና መኪና በሚሰበሰብበት ለመከራየት በሚሰበሰብበት ገንዘብ ቤታችንን እንቀይርና እንጥፋ ተባባል። ከዛ ከልጆቹ ከጀማው ብር ተሰበሰበ። መኪና ልከራይ፣ ከዛ ቤታችንን ቀየርን። ያ በምቾት ስንኖርበት የነበረውን ላይፍ ስታይል ልክ ያን ዲሲዥን ከወሰንን በኋላ እያንዳንዱ የገዛሁት አንገት ሐብል ወርቄን አይቀረኝ፣ ሶፋ አልቀረ፣ ዋሽንግ ማሽን አልቀረ፣ እያንዳንዱ ኢኩዊፕመንት በሌብነት የሰረኩት እያንዳንዱ በችግር ሸጥኩት። ቡቡዬ አንተ የቀመስከውን መከራ እኔ እንደውም የሆነ ሰዓት ጥይት እንዲህ አፍሳ ይዛ መጣች ስትል ቡና ቁርስ ታይዞን የመሰለኝ ወንድም አለም እንደው መኪናውን ከኢትዮጵያ ይዘህ የመጣው ከአፍጋኒስታን ነው። እንደዚህ የሁሉ የጥይት ሩምታ የጥይት ናዳ። እንደውም አንድ ዘፈን ልጋብዛችሁ። ቡቡዬ ብታምኝም ባታምኝም እንደውም ይህን ሳትጠጪ ይሁንልህ። ኧረ ጀምስ ቦንድ